የዚህ ሰፈር ባለሀብት እንዴት ሊመጣ ቻለ? እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ፈቃደኛ ከሆናችሁ አንዱን በ1000 ብር ልገዛችሁ ነበር። 700 ብር የምንሸጠውን ዶሮ በ1000 ብር? አንድ ብቻ ለመግዛት አይደለም የመጣሁት፣ 100 ዶሮዎች ነው የምፈልገው። አሃ አስቆምን መሰለኝ። ወንበር ላምጣል። በአሁኑ በ1000 ብር ሳይሆን በ3000 ብር ልገዛህ ነው የመጣሁት። 3000 ብር እኮ አንዱን ትላንት በ1000 ብር አሁን በ3000 ብር። ለምንድን ነው እንደዛ የምንሸጥልህ? ጥሩ ብለሃል፣ ግን በአሁኑ 400 ዶሮዎችን ነው የምፈልገው። 400 የሚያክል ዶሮ የለኝም። ከየት ነው የምመጣው? ከሌላችሁ መጨነቅ የለባችሁም። ሌላ ስፈር ሄጄ መግዛት ይችላል። ወይ እኛም ነጋዴ ነን፣ ለእኛም ማሰብ አለብህ። የሁላችን ቢሰበሰብ 400 ዶሮ ይሞላል። በትክክል የሁላችንም አንድ ላይ ቢሰበሰብ 400 ይኖረናል። ይሄ ሰውዬ ግን ምንም እያማረኝ አይደለም። ለምን አምረም? ይሄ ሰውዬ እኮ የሬስቶራንት ወይ ትልቅ ሆቴል ሊኖረው ይችላል እኮ። በዚህ ሁሉ ብር የእኛን ዶሮ ለምንድን ነው የሚገዛው? እሱ አይደል ጥያቄው? እነሱ ሀገር ውድ ነው እንቁላል። አልተዋጠልኝም። የራሱ ጉዳይ ነው። 100 ትችላለህ ከፈለግ። በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። እኛ አካባቢ ላይ በደንብ እየተሸጠ፣ እናንተም በዛው ልክ ትርፍ እያገኛችሁበት ነው። ምን ነበር ያልኩ? ስለዚህም ዛሬ የመጣሁት ለአንዷ ዶሮ ዋጋ 5000 ብር ልሰጣችሁ። አሁን 500 ዶሮ ከየት ነው የምናመጣው? ያለንን ሁሉ ጨርሰናል። አዲስ ጀማሪ ዶሮ ነጋዴ 4,000 ብር ዶሮዎቹን ቢሰጠው ከሱ መግዛት እንችላለን። 500 ዶሮ በ4,000 ብር? ከአዲሱ ነጋዴ የምንገዛው የአንድ ዶሮ ዋጋ ስንት ብር ነው? 4000 ብር። እኛ ደግሞ ለባለ ሀብቱ 5000 ብር እንሸጣለን። ስንት ብር አተረፈን? አንተ 1000 ብር። እና ታዲያ ትርፋማ አይደለንም? ተከተለኛ ሆነ ሄደን እንግዛው። በቃ እሺ ይሁን። 500 ዶሮ በ4,000 ብር ሸጥላቸዋል። እንወስዳለን። ይኸው ከጎደለ እንተሳሰባለን። እሺ ምን ብናደርግ ነው የሚሻለው? ምንም ላደርግ አልችልም። አሁን በድሮ ዋጋችሁ 700 ብር ነው የምገዛችሁ። ግን እኮ እንደምትገዛን ቃል ገብተህልን ነበር። ምን ማድረግ ትችላለሁ? ገበያ ውስጥ ያለው ዋጋ ወረደ። እዛ አካባቢ ያሉ ሰዎችም አልገዛም እያሉ ነው። እኔም በዛ ላይ ከስሬያለሁ። ስምምነታችን ፈርሷል። በቃ ምን ትችላለህ? ይቅርታ፣ ምንም ማድረግ አልችልም። ከሀብታሞች ይሄው ነው የሚጠበቀው። ይታይ እንጂ እኛ ብቻ አልከሰርንም፣ እሱም ከስሯል። አባዬ ባለሀብቱ ሆቴልም ካፍቴሪያም አልነበሩትም። እሱ ቢዝነስናም ብቻ ነበር። ምን ጌታዬ፣ ሁሉንም ዶሮዎች ሽጬ ጨርሻለሁ። አውቃለሁ። መጀመሪያ እምነታችንን አገኘን።